እግዚአብሔር የተገለጠላቸው ሰዎች በልዩነት የሚኖሩበት አንድ የልዩነት መታወቂያ አላቸው። እሱም እግዚአብሔርን መፍራታቸው ነው። ሰው እግዚአብሔር ከተገለጠለት እግዚአብሔርን አለመፍራት አይችልም። እግዚአብሔር የተገለጠላቸው አባቶቻችን ሁሉ ዘመናቸው እግዚአብሔርን በመፍራት ተጠቅልሏል። ስለዚህ እግዚአብሔርን መፍራት ውስጥ መግባት የምንችለው እግዚአብሔር ሲገለጥልን ነው። እግዚአብሔር ምን ያህል ተገልጦልናል? ምን ያህልስ በሕይወታችን እየፈራ ነው? እግዚአብሔርን መፍራት በቃላት የምንገልጠው አይደለም። እግዚአብሔርን መፍራት እግዚአብሔርን በመውደዳችን ይገለጣል። እግዚአብሔርን መውደዳችን ደግሞ ትእዛዛቱን በመጠበቅ እንደሚገለጥ ጌታችን ኢየሱስ ነግሮናል። ስለዚህ እግዚአብሔርን በመፍራት ዘመናችን ይለቅ፣ እግዚአብሔርን በመውደድ ዘመናችን ይለቅ፣ ቃሉን በማክበር ዘመናችን ይጠቅለል። እግዚአብሔር ይርዳን። አሜን።